ምንድነው የሚያስሮጥ? ማናንተ ማናችሁ? ምንድነው ካሜራው? ምንድነው የሚያስሮጥ እኮ ማናችሁ እናንተ? ያረከው ነገር አለ እንዴ? ደፍሯት ነው ብዬ ነው ማስበው። አባቷ ነው ደፍሯት ነው አይደለም የሚለው ከኔ ጋር ራሱ ለማመን ትግል ነው የሆነብኝ። ማየው ነገር ግን ግዴታ የሚያስገድደኝ በቃ እየደፈራት እንደሆነ ነው። ልብሷ ላይ በቃ አሁንም ደም አገኛለሁ። ከዛ በኋላ ደግሞ ነጫጭ ፈሳሾችን አገኛለሁ ሱሪዋ ላይ ምናምን ፓንቷ ላይ ምናምን። በፍጹም የተለየ ለኔ ማላምነው ነገር ቢሆንም እሺ ይሁን ብዬ ተቀበልኩኝ። ከዛ ጭራሽ ቆልፎባት ሄዶ እንደገና ውሎ አድሮ ምናምን ነገር ይመጣል። ይሄ ምንድነው የተቧጨረ ምናምን የደማ ምናምን ነገር ያለው እግሯ ላይ ምናምን። ከዛ ምን ሆነሽ ነው ስላት አንደበት የላትም ልትነግረኝ አትችልም። እኔ የ8 ዓመት ልጅ ላይ ልብሷ ላይ ደም አገኘው። ደም ነው ያገኘውትና ተማለች ግን አትናገርም። አንደበቷ በቃ ዝም ነው የምትለው። ቃል አውጥታ የምታወራው ነገር የለም። ማውራት አትችልም። እኔ እንዴት ላስረዳህ? በጣም አሰቃቂ የሆነ ነገር ምን እየደረሰባት እንደሆነ ማወቅ አልቻልኩም በእርግጠኝነት። ግን ውስጤ የሚያስበው ነገር የከፋ ነገር ሳይፈጠን መድረስ ከቻልን ምናልባትም የምጠረጥረው ነገር እያደረጋት ከሆነ ይሰውዬ ሰላም ውድ የቻናላችን ተከታታዮች ዳግም ነኝ። እንግዲህ ዛሬ በድጋሚ ወደ እናንተ ተመልሻለሁ። አውቃለሁ የተወሰነ ጊዜ ጠፍቼ ነበረ። የጠፋሁበትም በአንዳንድ የግል ምክንያቶች አንዳንድ ነገሮችን ማስተካከል ስለነበረብኝ እንደገና ወደ እናንተ መምጣት ያለብኝ በትልቅና በአዲስ ኢነርጂ ነው ብዬ ስላሰብኩኝ በራሴ አንዳንድ ነገሮች ማስተካከላቸው ነበሩ። እነሱን ነገሮች ጨርሼ እንግዲህ ዛሬ ወደ እናንተ በአዲስ ኢነርጂ በአዲስ ጉልበት ወደ እናንተ መጥቻለሁ። እንግዲህ ዛሬ ወደ እናንተ የመጣሁበት ጉዳይ ትንሽ ያልተለመደና ትንሽ ሰቅጠጥ የሚያደርግ ነገር ነው። አንድ ጥቆማ ደርሶን ነበረ። ጥቆማውም እንግዲህ እንደሚያመለክተን ጎረቤቴ አንዳንድ አላስፈላጊ ነገሮችን እያየሁበት ነው። ከልጁ ጋር አንዳንድ አላስፈላጊ ነገሮች ቤት ውስጥ አሉ። እነዛ ነገሮች ትንሽ ከተለመዱት ውጪ ናቸው እና ሄግጄ ወደ ህግ ከመሄድ በፊት ወደ እናንተ መጥቼ እናንተ ብትመለከቱ ጉዳዩን ሀሪፍ ነው ማለት ከእናንተ ብዙ ስራዎችን ስለምሰሩ እኛ እንደምታውቁን እንግዲህ ቤተሰቦች ብዙ ሰዎች ወደኛ መጥተው ብዙ ሰዎች መፍትሄ አግኝተው ተደስተውብን የተመለሱትና ያንን ነገር ስላወቀች ወደኛ መጣ ይሄን ነገር እንድናጣራና ይሄ ነገር ምን እየተካሄደ እንደሆነ ቤት ውስጥ እንድናጣራ ልካናለች። ይሄን ነገር አይተን መርምረን ውስጡን አጣርተን ምን እንዳለ ቤት ውስጥ የሚለውን ነገር ገብተን አጣርተን መርምረን እንግዲህ እንደ ስማችን ጓዳውን ገብተን አጣርተን በደንብ መርምረን ነገሮችን ወደ እናንተ ምናደርስ ይሆናል። እንግዲህ ተመልካቾቻችን አሁን ወደ ልጅቷ ቤት አካባቢ ላይ ነው ያለነው። ወደዛ እንገባና ወደ ውስጥ እንግዲህ ያለውን ነገር በስፋት እኛ ማወቅ ያለብን ነገሮች አሉ። እንደዚህ አንድ ነገር ጥቆማ ስለደረሰን ብቻ ዝም ብለን ወደ አንድ ቦታ አንሄድም። ማጣራት ያለብን ከሷም መስማት ያሉብን አንዳንድ ነገሮች አሉና እነሱንም በደንብ ጥያቄን በደንብ አጣርተን በደንብ ጠይቀን ወደ አለችን ቦታ የምንሄድ ይሆናል። አሁን ወደ ጠቋሚያችን ቤት አካባቢ ላይ ነው ያለነው። ወደ እሷ ቤት እንሄዳለን። አብራችሁን ቆዩ እና ውድ ተመልካቾቻችን እንግዲህ ይህን ነገር ብዙ ሰው እንዲያየውና ለብዙ ሰው እንዲዳረስ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ አብራችሁን ቆዩ። አሁን ወደ ውስጥ እንግባ፣ ተከተሉ። እንግዲህ ውድ ተመልካቾቻችን በድጋሚ ወደ እናንተ መተናል። ቅድም እንግዲህ እንደተነጋገር ነው አንድ ልንጀምረው የፈለግነው ኬዝ አለ። ምክንያቱም ደረሰን ጥቆማ እንደነበረ ገልጬላችኋለሁ ቅድም። እንግዲህ አሁን ከጠቋሚያችን ጋር ተገናኝተናል። አሁን እሷ ቤት ነው የምንገኘው። እሷ ጋር መተናል። እንግዲህ ስላሉት ነገሮች እንግዲህ አንዳንድ ነገሮች እንደነገረችኝ ነግሬያችኋለሁ ቅድም። እንግዲህ አሁን ወደ ጉዳዩ ከመግባታችን በፊት አንድ ነገር ቅድም እንደነገርኳችሁ ስንጠቆም ቀጥታ ሄደን ጉዳዩን ወደ ማጣራት አንገባም። ስለ ጠቋሚ ምንነት፣ ማንነት ምንድን ነው ማን ነው የሚለውን ነገር አጣርተን ስለሆነ የምንገባው። እንግዲህ እሷ ቤት ተገኝተናል። አሁን እስቲ ወደ እሷ እንሂድና እህቴ እንዴት ነች? እሺ እንግዲህ አንዳንድ ነገሮችን በስልክ አውርተን ነበረ፣ አናግረሽኛለም እና እስኪ ማለት ከሁሉንም ነገር ማለት ጉዳዩ ከመግባታችን በፊት ስለ ጉዳዩ ማወቅም አንዳንድ ነገሮችን መረዳትም ስላለብን እንደገና ከሁሉም በፊት ደግሞ አንቺ ጠቋሚያችን ማነሽ ምንድነሽ የሚለውን ነገር መጀመሪያ ማጣራት ስላለብን ስለ ራስሽ አስተዋውቂና ራስሽን አስተዋውቀሽን ስለ ራስሽ ያሉሽን ነገሮች ነግረሽን ምን ላይ እንዳለሽ ማን እንደሆንሽ ምንድነው ከሰዎቹ ጋር ያለሽ ቀረቤታ ምንድነው የሚለውን ነገር ሰፋ አድርገሽ አብራሪልንና ወደ ጉዳዩ እናልፋለን። እሺ በመጀመሪያ ጥሬን አክብራችሁ ልታገኙ ፈቃደኛ ሆናችሁ ስለመጣችሁ በጣም አመሰግናለሁ። በእውነት እግዚአብሔር ይስጥልኝ። ያው ብዙ ሰዎችንም እንደምትረዱ ስለማቅ በእርግጠኝነት አቤት ትሉኛላችሁ ብዬ ነው እናንተን ያናገርኩት። አመሰግናለሁ። እኔ አዜብ አለማየሁ እባላለሁ።
ስለኔ ለመናገር ያህል አሁን የምኖረው እዚሁ አዲስ አበባ ነው። ተወልጄ ያደግኩት ግን ሞጆ ከተማ ውስጥ ነው። ከዛ እዛ ትምህርቴን ጨረስኩኝ ምናምን ከዛ አዲስ አበባ 12ኛ ክፍል ውጤት ሲመጣልኝ አዲስ አበባ ዩኒቨርሲቲ ነበር የደረሰኝ። ወደ አዲስ አበባ ዩኒቨርሲቲ መጥቼ አዲስ አበባ መኖር ጀመርኩኝ። እዚህ አክስቴም ነበረች። አክስቴ ጋር ሆኜ ማለት እረፍት ስንሆን ወደ አክስቴ እሄዳለሁ። ግን ግቢ ዶርማ ላይ አብዛኛውን ጊዜ ግን እሁድ ቅዳሜ ምናምን ብሬክ ይኖራል። ምንም ሲኖር አዲስ አበባ ነበር። ወደ ሞጆ አልሄድም ነበር እዚህ ዘመድ ስላለኝ ማለት ነው። እና አዲስ አበባን በደንብ ነው የማውቃት። እዚሁ ነው የኖርኩት። ከዛ እንደ እግዚአብሔር ፈቅዶ የእግዚአብሔር ፈቃድ ሆኖ በነርሲንግ ተመረኩኝ አዲስ አበባ ዩኒቨርሲቲ ማለት ነው። ኦኬ አዎ። እና በዚህ ማለት ይቅርታ አቋረጥኩሽኝ እና ማለት አብዛኛው ጊዜ ላይ ወደ ዩኒቨርሲቲ ለመግባትም ማለትም ማለት የቤተሰብ ሁኔታዎችም አሉ። ቤተሰብሽ ምን አይነት ሁኔታ ላይ ነበር በሰዓቱ? ማለት ልጅን ዩኒቨርሲቲ ደረጃ ልኮ ማስተማሩ ትንሽ ይከብዳል ዝቅ ባለው ማህበረሰብ እና ቤተሰቦችሽ ስለነበሩበት ሁኔታ እና አንዳንድ ነገሮች ስለ ቤተሰቦችሽ ብትነግሪኝ ደስ ይለኛል። ቤተሰቦቼ እግዚአብሔር ይመስገን እንደ ችግር ይኖራል። በእርግጥ ሁሉም ነገር የተሟላለት አልነበረም። ነገር ግን በቻሉት አቅም ሁሉ እኔን ማስተማር ነበር የሚፈልጉት። የቤቱ ታላቅ ልጅ ነኝ እኔ እና ግዴታ እኔ መማር አለባት ብለው ስለሚያስቡ ያው የደረሰኝም በመንግስት ነው። ወጪ መላካቸው አይቀርም። ቤተሰብ ግዴታ ብር ያስፈልገኛል እንጂ ሁሉም ነገር እዛ ግቢ ውስጥ ነበረ። ነገር ግን አክስቴም እዚህ ነበረች። የተሻለ ደረጃ የኑሮ ደረጃ ባትኖርም ግን ልጆች አሏት እሷም። ባለቤቷ አሪፍ ስራ ነበረው። ምንም አይሉኝም ነበር። እኔ በመሄዴ ደስተኛ ናቸው እነሱ ጋር በማረፌ ምናምን። ቤተሰቦቼም እኔን ወደ ግቢ ለመላክ የመጀመሪያ ልጅም እንደሆን መሆኔ ተምሬ መመረቅ እንዳለብኝ ነበር ሁሌም እየነገሩ ያሳደጉኝ ማለት ነው። አባቴ በእርግጥ 9ኛ ክፍል እያለሁ ነው የሞተው። ይቅርታ በጣም ነበር የሚወደኝ። በጣም ነበር። እኔ መጀመሪያ ልጅ ነኝ እንዳልኩ እና ብዙም አልቆየም በህይወት። 3 ልጆች ነን ለቤቱ ያለ ነው እና እኔ መጀመሪያ ልጅ ስሆን ታናሽ ወንድም አለኝ። ከዛ ደግሞ ሌላ የመጨረሻዋ ሴት ነች። ያለ ነው በመሀል ያጋጥማል እንደዚህ አይነት ነገሮች። ሀዘን ያለ ነው። ሞት ደግሞ ከማንም ቤት ሳይገባ አያልፍም እና እንደዚህ ብዙም ስሜት ይገባኛል። እንደዛ አረፈ እሱ። ከዛ በኋላ በቃ እናቴ ብቻዋን እኛን የማሳደግ ኃላፊነት እሷ ላይ ነበር የወደቀው። እኛን ለማሳደግ ያልሰራችው ስራ የለም። በእርግጥ የእሱ ቤተሰቦች ደህና ናቸው፣ ያግዙን ነበረ አላቸው እና ቤትም የራሳችን ነበር፣ ኪራይ ምናምን አልነበረም። ብዙ ነገር ትቶልን የሄደው መኪናም ነበረው ምናምን። ግን እንደዛው ነው አደግኩኝና በቃ የግድ አንቺ ተምረሽ ለእነሱ ለ2 ልጆች ቢያንስ ምሳሌ መሆን አለብሽ። እግዚአብሔር ይመስገን እኔም ትምህርቴን በሰላም ጨረስኩኝ። ውጤት መጣልኝ። እንዳልኩ አዲስ አበባ ዩኒቨርሲቲ ነበር የደረሰኝ። ወደዚህ መጣሁ እና ስለ እናቴ በጣም ማለት ስለሷ መናገር ይከብደኛል። ያላባት 3 ልጆችን አሳድጋለች። ያላየችው ነገር በቃ ተገብታለች በብዙ ነገር ማለት ነው እኛን ለማሳደግ። የአባቴ ቤተሰቦች እንዳልኩ አላቸው፣ የሚያግዟትም አሉ፣ ማያግዟትም አሉ። ግን እግዚአብሔር ይመስገን እኛ ሳይጎልብን ያደግነው። ምንም ቢሆን እሷ ተቸግራ እኛ ሳይጎልብን አድገን እኔ ለዚህ በቅቻለሁ። ብዙ ቤተሰቦች ላይ እናት ትልቁ ሚና የምትጫወተው እናት ነች። ምክንያቱም እንደ ቤቱ በተለይ አባት ሳይኖር ካለ አባት ቤቱን መምራት ማለት በጣም ትልቅ ፈተና እናንተን ነው የሚጥለው ላይ እና እናት እንግዲህ እናቶችን በዚህ አጋጣሚ እናቶችን በጣም ማመስገን እንፈልጋለን። ለሁላችንም መሰረት እናቶች ናቸውና እናቶቻችንን ማክበር ማወደስ ለነሱ ሲያንስባቸው ነውና የእናትሽ ስሜትም ይገባኛል። መግለጽ አለመቻልሽ በእናትም በቃል የምትገለጽ አይደለችም። ልገልጻት አልችልም። እንዴት ልገልጻት እችላለሁ? ህይወቷን በሙሉ ለእኛ ነው የኖረችው። እኔም በእርግጥ አላሳፈርኳትም። በጥሩ ውጤት ተመርቄ ወደ ስራ ገብቻለሁ። አሁን የመንግስት ሆስፒታል ውስጥ ነው የምሰራው እና እንደዛ ሆነ። ከዛ በኋላ ተመርቄ ስራ ያገኘሁት ቶሎ አላገኘውም። ስራ ወደ 6 ወር ምናምን አካባቢ ስራ ፍለጋ። በእርግጥ 6 ወር ትንሽ ነው። አሁን ተመርቆ ሰው በ6 ወር ስራ አገኘ ማለት በጣም ትንሽ ጊዜ ነው አሁን ባለንበት። ለእኔ ግን ያኔ ረጅም ጊዜ ነበር። ምክንያቱም ወዲያው በቃ ወደ ስራ ገብቼ እነሱን ማገዝ ነበር የምፈልገው። ለወንድሞቼ ምሳሌ መሆን እስካለብኝ ድረስ ተመርቃ እኮ ዝም አለች አዜብ እንደዚህ ናት፣ አዜብ ጎረቤት ማንም እንዲያወራ አልፈልግም። በቃ ወዲያው ተመረቀች፣ ስራ ያዘች እንዲባልን ብቻ ሳይሆን መባሉን ብቻ ሳይሆን የምፈልገው ስራ ይዤ በቃ እናቴን ማገዝ ነበር የምፈልገው።
ተመረኩኝ። ስራ እየፈለኩ ነበር እዚሁ አዲስ አበባ ሆኜ ሞጆ የሚሄደው አንዳንዴ ነው ከስንት አንዴ ምናምን እነሱን ማገኛቸው ማለት ነው። በመሀል ግን አሁን ላይ እንዴት ልበልሽ ማለት ግቢ ላይ ብዙ ላይፎች አሉ። ግቢ በገባሽበት ሰዓት ላይ እንደገና ማለት በእናት እርዳታ እንደነገርሽኝ ዘመድ ጋር ሆነሽ ነው የተከታተልሽውም እና ዘመድ ጋርም ነበርኩኝ። እኔም በቻልኩት አቅም ብሬክ ሲኖረንም ሆነ የሆነ ሰዓት ጊዜን አጣብቤ ስራ ነበረ። ካፌ ውስጥ መስተንግዶ ሰራ ነበር እና ላይፍ ላይ እንትን ማለት ግቢ ላይ ብዙ ላይፎች አሉ፣ ብዙ ነገሮች አሉ ማለት በጣም የሚፈተኑ በተለይ ሴት ልጅ ግቢ ላይ በጣም ነው የምትፈተነው። ብዙ ነገሮች ማለትም ወደ ሱስም ነገር አለ። እንደገና ሴትም ስትሆኝ ደግሞ ብዙ ጾታዊ ትንኮሳዎች ምናምን ይኖራሉ እና እነዛን ነገሮች እንዴት አሳለፍሻቸው? ማለት አንቺ ደግሞ ብዙ አላማ ያለሽ ልጅ ነሽ እና እነዚህ አይነት ነገሮች እንዴት አላሰናከሉሽም? በሱ በኩል እግዚአብሔር ይመስገን የገጠመኝ ችግር የለም ስልህ አለኩ ካላማህ ሊያፈናቅሉ ወደዛ ወደማይሆን መንገድ ሊያደርሱ የሚችሉ በጣም ብዙ ጓደኞች አሉ፣ ሰዎች አሉ። እኔ በቻልኩት አቅም እነሱ ሰዎች ወደ እኔ ሲመጡ ለመራቅ ነው የምሞክረው። አሁን ለምሳሌ አንድ ጓደኛዬ ነበረች፣ የሆነ የምትጠቀመው ነገር አላት እና በጣም ቤስት ነን የምንባለው የነበረው። ከመቼው እንዴት እንደሆነች እኔ አላውቅም፣ ማን ወስዶ ምን እንዳደረጋት። ግን በቃ እኔ የሆነ ስራ አለ እዛ ስራ ውስጥ እንድትገቢ ይፈልጋለሁ ትለኝ ነበር። ስራው ምን እንደሆነ እኔ አላውቅም ማለት አልነግርሽም። ስለ ስራው እንዴት ነው ስራው? እሺ ምንድነው? እኔ መስተንግዶ እንደምሰራ ስለምታውቅ መስተንግዶ ከምትሰሪ መስተንግዶ ሰርተሽ ከምታገኙ ገቢ በላይ አንቺ እዚህ ሰርተሽ ታገኛለሽ ትለኛለች። በእርግጥ እሷ በጣም ነው የምትዘንጠው፣ የምትለብሰው በጣም ነው የሚያምርባት። ማለት በጣም ነበር የሚገርመኝ። ምንድነው የምትሰሪው ምናምን? ምን አይነት ስራ ነው የምትሰራው እሷ? እንደዚህ ለመዘነጥ በቃ ለመናገር ፈቃደኛ አልነበረችም። እኔ በራሴ በኋላ አጣርቼ የደረስኩበት እንጂ ምን ነበረ ስታጣሪ የደረስሽበት? በቃ የሆነ እንትን አላቸው፣ ግሩፕ አላቸው፣ ቴሌግራም ቻናል አለ ምናምን። ከዛ ፎቶ ይነሳሉ ምናምን ፖስት ይደረጋል። ከዛ ያ ፖስት ፎቶ ተደርጎ ምናምን የሆነ ክላይንት ምናምን አለው መሰለኝ ግሩፑ ማለት ነው። እና ከስተመር ምናምን አይቶ ፎቶ እቺ ልጅ አቅርቡልኝ ምናምን አይነት ነገር ብሏቸው ይመስለኛል ከወንድ ጋር ማደር መሰለኝ። እንደዛ ነው መጨረሻ ላይ በቃ አፋጥጭ ጠይቃት ይህን እንደዛ ነው ያለችኝ። ማለት እንዴት ነው ይሄ? ማለት እኮ አሁን ለምሳሌ አንድ ሰው ራሱን አውርዶ ራሱን ሚዲያ ላይ አቅርቦ ከሚዲያ ላይ ተመርጠሽ ከሰው ጋር ወይም ከባለ ሀብቶች ጋር ግብረ ስጋ ግንኙነት ወይም ሴክስ ማድረግ ማለት ነው። በቃ ከዛ ሰው ጋር ትሆናለህ። ከዛ ብሩ እንዴት ነው በአንድ ቀን ሌሊት አዳር 40,000 ብር 50,000 ብር ድረስ ነው የሚታሰብላቸው። ይህንን ስራ ነበረ እንድትሰሪ የፈለገችው እሷ? ስራ እንድሰራ በጣም ገፋፍታኝ ነበረ። ማታ ሁሌ እንውጣ ትለኛለች። ሁሌ ማታ በቃ እንውጣ ትለኛለች። ከዛ የሆነ ቀን በጣም ጭቅጭቃን ምናምን 2 ነበር ዶርም ውስጥና ጭቅጭቃን በቃ ምንም ማድረግ አልቻልንም። በጣም ደግሞ የምንወዳት ልጅ ነች። ብር ሲያጥረን ሲጎለ ምናምን ትሰጠናለች ምናምን። በሱ ነው የተግባባ ነው በደንብ። እና ከዛ በቃ እሺ እስኪ እንውጣ ብለን ልብስ ቀያይረን ምን ብለን በቃ ልብስ ራሷ መርጣልን ምናምን ሜካፕ ሰርታን ወጣን ማለት ክለብ። ይከብዳል። እንዴት ነው አሁን አብዛኛው ጊዜ የሚታወቀው አለ መጥፎ ጓደኛ እንዳለም ሁሉ ጥሩ ጓደኛ አለና ጓደኛ መስተዋት ነው። ጓደኛ ስሟን ማንሳት አልፈልግም፣ ግን እሷ ወደዚህ ስራ እንዴት እንደገባች እኔ እውቀቱ ባይኖረኝም ከዛ በኋላ ጭራሽም ላገኛትም ነው ያልፈለግኩት። ልረዳት ሞከርኩኝ፣ ግን በፍጹም አይሆንም፣ አይመለከትሽም፣ ካልሰራሽ ድረስ እዚህ ስራ ትሰራለች ወይም እንደዚህ አይነት ስራ አለ ብለሽ ለሌላ ሰው እንድታወሪ ሆነ እንድትናገሪ አልፈልግም፣ በቃ ከኔ ራቂ ምናምን ብላ እሷ ጭራሽ እኔ ላይ ተቆጣች። በዛ ምክንያት ተለያየን። ግን እዛ ክለብ ከወጣን በኋላ 2 ነን ጓደኞች፣ 3 ሆነን ከእሷ ጋር አንድ ላይ ወጣን። ከዛ ደስ ይል ነበረ፣ ተዝናና ምናምን። ከዛ መጨረሻ ላይ የሆኑ 2 ሰዎች ምናምን ጋብዛ ነበር መሰለኝ፣ አስተዋወቀችን። እሺ ብለን ተዋወቅናቸው ምናምን። ከዛ ቦታ እንቀይር፣ ሌላ ቦታ ሄደን እንዝናና ምናምን ነገር አሉ። መሽቷል። በዛ ላይ ከምሽቱ 6 ሰዓት ሊሆን ነው በዛ ሰዓት ቦታ እንቀይር ሲሉ ማለት ነው። ይሄ ነገር የተፈጠረው ግቢ ያለሽ ነው ወይስ? ግቢ ያለው እኔ እንዳልኩ እኔ ካፌ ሰራ የለ መስተንግዶ ከምትሰሪ ይሄኛው ስራ ይሻልሻል በሚለው ነው በቃ ተያይዘን ሁሌ ነበር መጨቀጭቀን። እሺ ዛሬ እንውጣ ብለን ወጣን። ከዛ የሆኑ ሰዎች እንዳልኩ መጡ ማለት ነው። ትላልቅ ሰዎች ናቸው፣ በጣም ነው የሚያምሩት፣ ግሬስ አላቸው ምናምን፣ የለበሱት ልብስ ደስ ይላል። ግን እኛም አይመለከተንም። በቃ 6 ሰዓት ሊሆን ነው። ዶርም ባንገባ ቢያንስ እሷ የምታድርበት የራሷ ቤት አላት ማለት ዶርም ሁሌ ከሌሊት 6 ሰዓት ሄዳ አይከፈትልም ግቢ በር። አዎ ግን አሁን
ማለት ወደዛ ስራ ስትይኝ ግልጽ አልሆነልኝም። ማለት ወደዛ ስራ ልትቀላቀሉ ነው ሄዳችሁት? እናንተ ልንቀላቀል አይደለም እንዝናና ብላን ያወጣችን ማለት ነው። እንዝናና እንውጣ ክለብ ሁሌ እንውጣ እያለች ጨቀጭቀናለች አላልኩ? ስለዚህ በቃ ዛሬ እሺ ደስ ይበላት እንውጣ፣ ሁለት ስለሆነ ምንም አንሆንም፣ ራሳችንን እንጠብቃለን እንጂ ወደ ስራው ለመግባት አይደለም የተቀላቀላችሁት። ወደ ስራው ለመግባት በፍጹም አላወራንም። ሲጀመርም እሷ ነች በራሷ መንገድ አቅዳ የነበረው። አቅዳ ቢሆን ነው እንግዲህ እነዛን ሰዎች ጋብዛ ምናምን አስተዋወቀችን። እዛ ተዋወቅናቸው። አንደኛው አቤል ይባላል፣ አንደኛው ቶማስ ይባል ነበረ። እንዴት ከዛ ተዋወቅናቸው። ቦታ እንቀይራሉ። አይሆንም፣ እሷ ቤት አላት መኖሪያ ቤት እንደነገርኩ። ሁሌ ትወጣለች ምናምን፣ ሁሌም ባይሆን በምትወጣ ሰዓት ሲመሽባት የምታድረው እዛ ቤት ሄዳ ነው። እና ቤቷን እናውቀዋለን፣ ከግቢ ወተንም ሄደን እናውቀዋለን። ከዛ በፊትም በኋላም በቃ የሆነ ትጋብዘናለች የሆነ ነገር አድርጋ። እና ቤቷ በጣም የሚያምረው ምናምን፣ ኪራይ ከፍዬ ነው የምኖረው ምናምን። እና የምትሰራውን ስራ በእርግጥ ለማወቅ ጓጉተን ነበር፣ ግን በግልጽ አልነገረችንም። በግልጽ የነገረችን በቃ ከዛ በኋላ ነው። ሁሉ ነገር ካወቃችሁ በኋላ ነው በግልጽ የነገረችን። በራሳችን አጣርተን እኛ አሁን ጥርጣሬ ላይ ነበር። ይሄ ግሩፕ የእውነት ነው እነዚህ ሰዎች የምር ፎቶቸው ታይቶ ነው እዛ ሰው ጋር የሚቀርቡት? እንዴት ነው ገንዘቡ የሚከፈለው ምናምን ግራ ገብቶን፣ ከዛ በቃ እንውጣ ክለብ ብላ አስጨረጨች። በመልኩ ነው ያጣራሽው አንቺ? ግን አሁን ይሄን ነገር እንትን ስትይ አሏት ግቢ እና ከዚህ በፊትም እንደዚህ እንውጣ ክለብ ምናምን ብላቸው እንደዚህ ስሩ ብላቸው እምቢ ያሉ ልጆች ነበሩ። ከእነሱ ጋር በመግባባት ነው ይሄን ማጣራት ይቻልኩት። ከዛ በኋላ ቦታ እንቀይር አሉ። አንቀይርም፣ ቤትሽ የምንሄድ ከሆነ ቤት እንሂድ፣ ካልሆነ እኔ አክስቴ ጋር ጓደኛዬ ሌላ ማረፊያ ስለሌላት ችግር የለውም ይዣት ሄዳለሁ አልኩኝ። ከዛ እሺ በቃ የአክስትሽ ቤት ምናምን ያድርሱን ተባብለን ወጣን ማለት ነው። ከዛ በእነሱ መኪና ገባን። መኪና ይዘው ነበር እነሱ ሰዎቹ መኪና ይዘው ነበረ። እሷ ከኋላ ከአንደኛው ሰውዬ ጋር ገባች። እኔና ጓደኛዬ አንድ ከቶማስ ከሚባለው ሰውዬ ጋር ገባን። በቃ ሲያሽከረግር በጣም ነበር የሚያስደነግጠው። በጣም ነው ፍሬ የሚይዘው ምናምን፣ ሄዶ እንደዚህ ሄዶ ይመለሳል ምናምን። ከዛ በጣም ደነገጥን ሁለታችንም፣ በጣም ፈራን። በቃ ሰክሯን መሰለኝ በጣም እኛን ከማግኘቱ በፊትም ሲጠጣ ነበር መሰለኝ እንጂ እኛ ከተገናኘን በኋላ ቢያንስ 20 ደቂቃ ነው ምናምን ከኛ ጋር የቆየው ማለት ነው ሰውየው። ከዛ በኋላ እኔ እንዴት ልንገርህ፣ መኪናው ተገለበጠ፣ አደጋ ደረሰብን ማለት ነው። ማለት ኦኬ፣ ቀጣታችሁ እናንተን የሸኘ በመሀል ነው መኪናው አደጋው። እሱ ከዛ በፊት የት እንዳመሻ አናውቅም ሰውየው። ኦኬ፣ አክሲደንት ተፈጠረ በመሀል ነው እያልሽኝ? በመሀል በቃ መኪና በጣም እያሽከረከረው ነበር፣ ፍሬም ይይዛል፣ ይለቃል፣ ምን ይላል ምናምን። ከዛ በቃ ምን ልንሆን ነው ዛሬ ብለን ሁለታችንም ደንግጠን እያለ በቃ መኪናው ተገለበጠ። በምንም በማናውቀው ቅስፈት ነው መኪናው የተገለበጠው። ከፊት ምን ይግባበት እኔ አላውቅም እንዴት እንደሆነ፣ በቃ አደጋ ደረሰብን። ከዛ በኋላ እኔ ምንም ማስታውሰው ነገር የለም ይመስለኛል። ከኋላ እየተከተሉን ስለነበር እነሱ የነገረችኝ የስቶሪ ነው እኔ ላንተ የምነግርህ። ከዛ በቃ መኪና አደጋ ደርሶባችሁ ነበረ፣ አምቡላንስ ተጠርቶ ምናምን ሆስፒታል ገባን። ከዛ እኔ አክስቴ ደውዬላት እየመጣን ነው ብያት ነበር። እና በቃ በተደጋጋሚ እየደወለች ነበር፣ ስልኬ እየጠራ ነበረ። ስልኬን አንስታው ሆስፒታል እንደሆነ ምናምን ተነገራት። አክስቴ ወደ ሆስፒታል መጣች ምናምን። በጣም ጉዳት ደርሶባችሁ ነበር ማለት? የሞተ ሰው ነበረ? እንዴት ነው? ጓደኛዬ እግሯ ተሰብሮ ነበረ። በቃ እግሯ ተሰብሮ ብረት ገብቶላት ምናምን በዊልቸር ነበር የምትሄደው ለረጅም ጊዜ። አሁንም አለ ሰባራው ማለት ነው፣ ብረት አለው እግሯ ውስጥ። እኔ ያን ያህል የከፋ ጉዳት እኔ እግዚአብሔር ጠብቆኝ ነው እንጂ ማለት ይሄ ሰውነቴ ላይ ምናምን የሚታይ መጋጋጥ ምናምን ነበረ፣ ግን እንደዚህ ስብራት ምናምን ነገር አልደረሰብኝም። ግን ሆስፒታል ምርመራ ጨርሰን ምን ብለን ምናምን በቃ ዋናው ህይወቷ መትረፉ ነው ምናምን እያወሩ ሲያወሩ ሰማለሁ ከአክስቴ ጋር ምናምን። ለቤተሰቦች ለእናቴ አልተነገራቸውም። ከዛ በቃ ማለት ምንድን ነው በግልጽ ንገሩኝ ብዬ እኔ ነርሷን ሳስጨንቃት እኔ ላንቺ ምንም መናገር አልችልም፣ አንቺን ትሪት ማድረግ ብቻ ነው ያለፍኔት ምናምን ትለኛለች። ግን በቃ መጠንቀቅ አለባችሁ ማወቅ የለባትም ምናምን እያለ ዶክተሩ ላክስቴ ይነግራታል። እኔ ተኝቻለሁ፣ የነቃው አልመሰላቸውም ይሁን ወይ ምን ይሁን እኔ አላቅም። ስለደረሰብኝ አደጋ ነው እያወሩ ያሉት። እኔ የተነገረኝ ስነቃ ደህና እንደሆንኩኝ ነው። ደህና እንደሆንኩኝ ስለ በቃ ደህና ነሽ ተርፈሻል፣ እግዚአብሔር ይመስገን ተርፈሻል ነው ያሉኝ። ደህና ነኝ እኔም ራሴን ሳየው የነበረው። ከዛ በቃ ሲያወሩ በቃ በጣም ነው የደነገጥኩት። ውስጤ ላይ ምን እንደደረሰ ማወቅ ፈለግኩኝ። ምንድን ነው የደረሰብኝ ችግር ብዬ እዛው ጋር ነቃሁኝና ጠየኳቸው። ቆመው እያወሩ ነበር እኔ የተኛውበት ክፍል ማለት ነው። ከዛ በኋላ ጠየኳቸው። ታረጋጊሽን እነግርሻለን አሉኝ። ምንድን ነው ንገሩኝ፣ ምንድን ነው የሆንኩት? እኔ እናቴ አታውቅም አደጋ እንደደረሰብኝ።
እኔ ምን ሆንኩኝ? እሺ እኔ ወደፊት በጣም ብዙ እቅድ አለኝ። ያልነገርኩ ነገር በመሀል ጓደኛም ነበረኝ ፍቅረኛ ስለ ያን ያህል የጠበቀ ግንኙነት ባይኖርም በጣም እንደሚፈልገኝ ይነግረኝ ነበረ። እኔም ቢሆን ደስ ይለኝ ነበር። ሶ ወደፊት የማስበው ሰው ነው። የምረም ይሄ ሰው የእውነት ከሆነ ለእኔ ብዬ የማስበው ሰው ነው። እሱም አልተነገረውም። ሶ ቤተሰብም ሁሉን ነገር ማወቅ አለበት። እኔ ምን እንደሆንኩ ማወቅ እፈልጋለሁ ንገሩኝ ብዬ አፋጠጥኳቸው። ከዛ በኋላ ዶክተሩ በቃ ተረጋጊ ብሎኝ ምናምን አረጋግተውኝ ተቀምጬ ምናምን ተረጋጊ አደጋ ያለው የሚያጋጥም ነገር የነገረኝ ነገር ምንድነው የተፈጠረው? በማንቺ ላይ ምን ነበር የተፈጠረብሽ በውስጥሽ? በቃ ከዚህ በኋላ አንቺ አግብተሽ መውለድ አትችይም አለኝ ዶክተሩ። እንደዛ ነው ያለኝ። ማለትም ከዚህ በኋላ ልጅ አትወልጂም ነው ብሎ የነገረሽ? ከዚህ በኋላ ልጅ የመውለድ ተስፋ የለሽም፣ ማህፀንሽ ላይ ከባድ ጉዳት ደርሷል ያለኝ። ይህ መስማት ለኔ በጣም ከባድ ነው። በጣም ይከብዳል። በጣም ማለት ምን እንደምልሽ በምን ቃል ለማጽናናሽ አላውቅም፣ ግን ለበጎ ነው ሁሉም ነገር። ደግሞ ፈጣሪ ማለት ማድረግ ያለበትን ያውቃል። እሱ ደግሞ ለሱ የሚሳነው ነገር የለም። ትወጂም ትቻለሽ ማለት አንዳንዴ ደግሞ የሕክምና ስህተቶችም ሊሆኑ ይችላሉ። በዛ መልኩ አላጣራሽም ወይም የሕክምና ስህተት ከሆነ ማለት በአደጋ እንደዚህ አይነት ነገር አልተለመደም። አብዛኛው ጊዜ አላጣራሽም። በቃ የነገሩኝ ነገር እውነት ነው። ከጊዜ በኋላ ሜጂ ስመረመር እንደዛ ነው ያሉኝ። ያን ቀን የተረገመ ቀን ነበር። ለዚህ አይነት አደጋ አድርጎኛል። ተረጋጊ አይዞሽ አንዴ ማለት ይሄ ነገር የሚያሳየን እንግዲህ በቃ ወደ መጥፎ ነገር እንትን አትበይ ነበር ህልሟ። ነገር ግን ያን ማድረግ አልቻልኩም። አይዞሽ በሰዓቱ እንግዲህ ተፈጥሯል። በቃ የተፈጠረ ማለት ፈጣሪ ያለው ነገር ነው የሆነው። አደጋ ነው። አንቺ ይሄን ሆን ብሎ ሰው ያደረገብሽ ነገር አይደለም። በሰው ምክንያት ክለብ ባልወጣ ኖሮ አደጋ አይፈጠርም ነበር። አንዴ አልፏል። ይሄ ነገር ተፈጥሯል። ወደኋላ መለሰሽ የምታስተካክያቸው ነገሮች የሉም። ከዚህ በኋላ ህይወት ወደፊት ነው። ደስ ላይ ነበር ግን አልችልም። አይዞሽ ተረጋጊ። በቃ እስኪ ውሃ አቀብሉኝ አንዴ። እስኪ ከካሜራ ጀርባ ውሃ አቀብሉኝ አንዴ። ተረጋጊ። በቃ አይዞሽ አንዴ ወይ ካሜራ አጥፉልኝ እስኪ አንዴ ካሜራ አጥፉልኝ እና በቃ እናረጋጋትና እንመለሳለን። አይዞሽ በቃ አይዞሽ። እሺ ቤተሰቦች እንግዲህ አሁን አረጋግተናት ተመልሰናል። የተፈጠረባት ነገር ትንሽ ስሜት ያደርጋል። ትክክል ነች። አንዳንዴ ከእንደዚህ አይነት ነገሮች የምንማረው አንዳንዴ መጥፎ ጓደኞች ወደ መጥፎ ቦታዎች ወስዱንና መጋፈጥ የማንችላቸውን እውነታ ያመጡብናልና ከእንደዚህ አይነት ነገሮች እናንተም እንድትቆጠቡ እናሳስባለን። መጥፎ ጓደኞች ከራሳችሁ እንድታረቁ፣ ወደ መጥፎ መንገድ የሚመሯችሁንም ሰዎች ከእናንተ ከጎናችሁ እንድታረቁ እናሳስባለን። አሁን እንግዲህ አረጋግተናት ተመልሰናል። ነገር ግን አሁን የመጣንበት ጉዳይ እኛ የራሳችን የመጣንበት ተጠቁመን የመጣንበት የራሳችን ጉዳይ አለ። የመጣነው ለዚህ ጉዳይ አይደለም። አሁን ጉዳዩ ከእሷ ምን እንደሆነ ቀጥታ ጠይቀን ወደ ጉዳዩ ምንገባ ይሆናል። እስኪ አሁን ተረጋግተሻል ብዬ አስባለሁኝ። ሁሉም አልፏል። እንግዲህ ከዚህ በኋላ ህይወት ወደፊት ነው፣ ወደኋላ የሚባል ነገር የለምና እስኪ ማለት አሁን ወደ ጉዳዩ እንግባና ብዙ ሰዓት ማውርተናል ከአንቺ ጋር። እስኪ ማለት ወደኛ ለመጭበት የቻልሽው ምክንያት ምንድን ነው? ምን አይነት ጉዳይ ቢኖር ነው ወደኛ የመጣሽው የሚለውን ነገር እስኪ በግልጽ ንገሪ። የመጣችሁበት ጉዳይ በቃ የጠራኋችሁ ለምን መሰለ? በጣም እያሳሰበኝ ያለ ጉዳይ አለ። በጣም በቃ እኔ እንደነገርኩ ያ ሁሉ ነገር ተፈጠረ። ስራ ጀምሬያለሁ። አሁን እየሰራው ነው። ቤት ተከራይቼ ምናምን ነው የምኖረው። ረጅም ጊዜ ሆኖኛል አዲስ አበባ መኖር ከጀመርኩኝ በስራ ኦልሬዲ ረጅም ጊዜ በጣም ብዙ ጊዜ ሆኖኛል። እና አንድ ጎረቤት አለኝ ነበረች። በእርግጥ እሷ ባለቤቱ ነበረች። ባልና ሚስት ናቸው የነበሩት ማለት ነው። ጎረቤቶቼ በጣም ነበር የምንግባባው ምናምን። በቃ ጓደኛዬ ነበረች እሷ ማለት ነው። እና ታቅ ነበረ ስለ እኔ ሙሉ እኔ መውለድ እንደማልችል ታውቃለች እሷ። እና እሷ ልጅ አላት፣ አንድ ሴት ልጅ አለቻት። እና በቃ ልጅ እኔ መውለድ ስለማልችል ይሁን ምን ይሁን አላውቅም፣ ለልጅ ያለኝ ፍቅር በጣም ጥልቅ የሆነ ፍቅር አለኝ ለልጅ ማለት ነው። በጣም ነው ልጆች የምወደውና ልጆችም ይወዱኛል። የሚገርምህ ነገር በጣም ነው የምንግባባው። ጎረቤት የሚባለው ነገር እኔ ጉርብትና አይደለም። ብዙ ጎረቤቶች እኮ አለ አሁን ላይ። በተለይ ጎረቤት የሚባል ነገር ያለው ነገር እንዴት ነው? ሁሉም ሰው በሩን ዘግቶ ነው አይደለም የሚኖረው።
የትም ይወጣል ይገባል፣ ግን ሲገባ በሩን ይዘጋል። የሚበላውንም ማንም አያውቅም፣ የሚጠጣውንም ማንም አያውቅም። ግን የኔና የነሱ ጉርብትና እንዴት መሰለ እኔ ልነግርህ አልችልም። በጣም ነው የምንግባባው። ስለኔ ሙሉ ነገር ያውቃሉ ማለት ነው። አንደኛ እኔ ልጅ በጣም ነው የምወደው፣ ህፃኗን በጣም ስለምወዳት በቃ ሁሌ ነው በቃ እነሱ ቤት ስራ ውዬ መጥቼ አንኳኩቼ ህያብ አለች ወይ ህያብ ነው የህፃኗ ልጅ ስም ህያብስ ምናምን ብዬ በቃ ሄጄ ሳላቅፋት ሳልስማት በፍጹም ነው ወደ ቤቴ የማልገባው በፍጹም። ሴትዮዋን በቃ የሆነ ስራ ቦታም ስትሄድ ምንም ስትሄድ ምናምን ልጇን እኔ ጋር አስቀምጣ ነው የምትሄደው፣ እኔ ቤት ካለው ማለት ነው። በቃ እንደ እናት እኔን አምናኝ አደራ ሰታኝ ምናምን ነው ልጇን ጥላልኝ የምትሄደው። በቃ እኔ እንዴት ላስረዳ? በቃ ልጅቷ በጣም ነው የምትወደኝ፣ እኔም በጣም ነው የምወዳት። እንዳልኩ እሷም እኔ ጋር አስቀምጣ ነው የምትሄደው። ከዛ እኔ ከስራው እየስመጣ ሁሌ እንዳልኩ እነሱ ቤት ሳልገባ አልቀርም። ምግብ ካለ ራሱ እነሱ ጋር በቃ እኔ ቤት ስራው ብቻዬን ነው የምኖረው ውዬ እመጣለሁ። ከዛ በኋላ በቃ እቤት ምግብ ላላበስል እችላለሁ። በቃ እነሱ ልጅ አላቸው፣ ባለትዳር ናቸው ምናምን። ቤት ውስጥ የሚደረገው ነገር ሁሉ ይሰራል፣ ምግብ አለ ምን አለ እና እነሱ ጋር ነው በቃ ምሳ ሰዓት ከሆነ የሄድኩት ምሳዬን በልቼ የምወጣው እነሱ ጋር ነው። ራት ሰዓት ከሆነ ራቴን በልቼ ምግብ አለ ወይ ብዬ ምናምን ገብቼ በቃ እንደ ቤቴ ነው አቅርቤ የምበላው። እኔ እንዴት ልነግርህ እችላለሁ? እኔ ስለነሱ ስላለን ግንኙነት ማለት ነው። በቃ ቤታቸው ቤቴ ነው፣ ምንም ልልህ አልችልም። በቃ ሁሉ ነገር አንድ ላይ እየተሳሰርን ሙሉ ቤተሰቦቿን እኔ ያውቃለሁ፣ ሙሉ ቤተሰቦችን ታውቃለች ምናምን። ሞጆ ድረስ ራሱ ሄደን እናውቃለን ማለት ነው። እኔ ይዣቸው ይጃቃለሁ። በቃ ህፃኗን ስለምወዳት ምናምን በቃ እንሂድ ምናምን በቃ ፋሚሊ ሆነናል። በጣም ቤተሰብ ነን፣ አንድ ላይ ነን ሁሉ ነገራችን። እኔ የቸገረኝን ነገር እነሱ ጋር ሄጄ አገኛለሁ፣ እነሱም የቸገራቸውን ነገር እኔ ጋር መጥተው ያገኛሉ። ሽሮ በርበሬ ሲያልቅብኝ ራሱ እኔ ከነሱ ነው የምዋሰው እንጂ በቃ ኧረ ዛሬ ጨረስኩኝ ማስፈጨት አለብኝ ምናምን አይደለም። በቃ አለሽ ወይ ሽሮ አለ ወይ ምናምን ቆንጥሬ ነው የምወስደው። ቤታቸው ቤቴ ነው። በጣም ጥብቅ የሆነ ግንኙነት ነበረን ማለት ነው። ባለቤቷን በእርግጥ እግባባዋለሁ። ብዙ ጊዜ ቤት አይኖርም ማለት ምን እንደሚሰራ አላቅም። የሆነ ኮንስትራክሽን ላይ ምናምን ይመስለኛል የሚሰራው፣ ግን በቃ ውሎ ይመጣል ምናምን። ብዙ ጊዜ ከሱ ጋር አንገናኝም። ያው ልጅም እያሳደገች ቤት ውስጥ ስለምትውል እሷ ብዙ ጊዜ እኔ ከስራ ወጥቼ ስገባ በማንኛውም ሰዓት ቤት ላገኛት የምችለው እሷን ነው። ምክንያቱም ስራ የላትም፣ ቤት ነው የምትውለው፣ ልጇን ስትንከባከብ ነው የምትውለው። የሆነ ቦታ ስትሄድ እንዳልኩ እኔ በቻልኩት አቅም እኔ ከበራ አረግላታለሁ። ስራ ምናምን ፈቃድ ወስጄም ቢሆን ግዴታ የሆነ መሄድ ያለባት ቦታ ካለ ህያብን ልጇን ይዤላት እውላለሁ ማለት ነው። ከዛ በቃ ከባለቤቷ ጋር እንደነገርኩ ነው ግንኙነታችን። በእርግጥ በደንብ እንተዋወቃለን። እንደውም እሷ ልጅቱን አዳራ ለእኔ ሰታ ከሄደች በኋላ እሱ በሚመጣበት ሰዓት እኔ ጋር ነው ልጁን የሚያገኛት ምናምን። በጣም ነው ልጁን የሚወዳት። እሱ ራሱ በጣም መልካም የሚባል አባት ነው ማለት ለባለቤቱም በጣም የሚንከባከባት አባት ነው። በቃ እኔ በጣም ነው የምቀነው እሱን ቤተሰብ ሳይ። ግን እንዳልኩ እኔ ለዛ አልታደልኩም። ግን በቃ እናትየዋ ምንድን ነበር የምትሰራው? ማለት ቤት ውስጥ የቤት እመቤት ነች ወይስ ስራ አላት? የራሱ ስራ ነበራት። ከወለደች በኋላ ግን አቆመች። ምክንያቱም ልጇን ለማሳደግ በቃ እሱም ስራ እንድትሰራ አይፈልግም ነበር ባለቤቷ ማለት ነው። ስራ እየሰራሽ በሰራተኛ ልጄ ልታድግ አትችልም አለኝ እና በቃ በዛ ምክንያት ምናምን ስራ ተወች። ከዛ በቃ ልጅቷም እያደገች ነበር። ግን ብታድግም ቢሆን በቃ ራሷ ነች ትምህርት ቤት የምትወስዳት የምታመጣትም ሁሉን ነገር የምታደርገው ራሷ ነች። ስራ እንድትሰራ አይፈልግም እሱ፣ ወታ ስራ እንድትሰራ አይፈልግም ማለት ነው። አንዳንዴ ጨነቀኝ፣ በጣም ደከመኝ፣ በቃ አስጠላኝ ትላለች። በጣም እንደሚንከባከባት እንደሚወዳት ነው የማውቀው ባለቤቷ። በእርግጥ ግን በቃ መውጣት አለብኝ ከዚህ በላይ። አሁን በቃ ልጅ እያደገች ነው፣ ስለዚህ ትምህርት ቤት እያዋለች ነው። ስለዚህ በቃ ግማሽ ቀንም ቢሆን ስራ ማግኘት አለብኝ። ከዛ በቃ አንቺ ስራ አግኝተሽ ግማሽ ቀን እሷን እንደገና ትምህርት ቤት ልታወጪ አይሆንም። በቃ እሷን አሳድጊ፣ ትደግ 12-15 ዓመት ይሆናትና ከዛ በኋላ ስራ ትሰሪያለሽ ይለኛል ትላለች። ከዛ በጣም ኃይለኛ የሆነ ጭንቀት ውስጥ ገባች ምናምን። በቃ የሆነ ሳላስበው ፊቷ ያብጣል፣ ትቀየራለች። በቃ ሰውነቷ መወፈር ጀመረ፣ አመማት ማለት ነው። በቃ ከ4 ዓመት በፊት በቃ የሆነ የማይድን በሽታ ነው የያዛት ምናምን ብለው ሞተች። ሆስፒታል ሄደን ምናምን በቃ አረፈች አሉን። በቃ ሳናስበው ማለት ነው እሷ እንደዛ ሞተች። በቃ በጣም ከባድ ነበረ የእሷ ሞት። ህፃን ልጅ እና እናትየው ከሞተች በኋላ አሁን ልጅየው ምን ላይ ነው ያለችው? ማለት ከማን ጋር ነው ያለችው አሁን ላይ? ከአባቷ ጋር ነው የምትኖረው። አሁን ከአባቷ ጋር ነው የምትኖረው።
እናትየው ከሞተች በኋላ ከባድ ነበር ለነሱ ቤተሰብ። እኔ ነበርኩኝ በእርግጥ በቃ እኔ እናቷ ማለት ነኝ እንደነገርኩ። እሷን በጣም ስለምትወደኝ በቃ እናቷ ከሞተች በኋላ እኔ እናቷ ነበርኩኝ ማለት እናቷ እንደሆንኩ ነው የሚሰማት። ሁሌ እኔ ጋር ነው የምትመጣው። ሁሌ ያደገችው ከኛ ጋር ነው። ስለዚህ በጣም ነበረ የምትወደኝ። በቃ እኔን ስታይ ወደ እኔ ቤት ነው የምትመጣው ምናምን። ከሌለው ራሱ በር ላይ ቆማ ትደበድባለች ምናምን ረጅም ሰዓት ማለት ነው። ግን በቃ በጣም ነበር የምታሳዝነኝ። በዛ ላይ እኔ ያጣሁት የእሷን እናት ብቻ ሳይሆን በቃ እህቴ ማለት ነው። በቃ ሁሉ ነገር ነች እሷ ማለት እንዳልኩ ቤታቸው ነው፣ ቤታቸው ቤቴ ነው። ሁሉን ነገር እነሱ ቤት ገብቻ አድርጌ መውጣት የምችልበት ቤት ነበር። ግን አሁን እሷ በህይወት የለችም እና እኔ ላይ ትልቅ አደራ ነው የወደቀብኝ ማለት ነው። ምንድነው ልጅቷን እየተንከባክቤ የማሳደግ ኃላፊነት አለብኝ። እሷ ደግሞ ህፃኗ ልጅ እንደዚህ የሆነ ጉዳት አለባት ስልህ ከልጅነቷ ጀምሮ እንደዚህ የአካል የተሰበረ ምናምን ወይ ጉዳት ምናምን ማየት አለመቻል ምናምን ሳይሆን ትሰማለች፣ ግን አትናገርም። አንደበቷ በቃ ዝም ነው የምትለው። ቃል አውጥታ የምታወራው ነገር የለም። ማውራት አትችልም፣ መናገር አትችልም። ከዛ በቃ ከኔ ጋር ነበረ ሁሉ ነገሯ ምናምን እና ግን መናገር አትችልም። እንደነገርኩ በቃ መናገር አትችልም። የምትፈልገውን ነገር በቃል ተናግራ ይሄን አድርጉልኝ ማለት አትችልም። ግን እኔ በእርግጥ ከልጅነቷ ጀምሮ ስለማቅ እናቷ ያስለመደቻትን ያንዳንዱ ነገር አውቃለሁ። ሰው ሁሌ እኔ ቤት ነው የምትመጣው። እኔም ወደ እነሱ ሳልሄድ እሷን ሳላይ ምንም የማደርገው ነገር የለም። ትምህርት ቤት ራሱ በጠዋት ተነስቼ ምግብ ሰርቼ ምናምን ቋጥሬ እንዲሸኛት ማደርገው አባቷ እኔ ነኝ ማለት ነው። እኔ ነኝ በቃ ሁሉ ነገር የማደርግላት እና በጣም ነው የምታሳዝነኝ። ትምህርት ቤት ሲሄድ ምናምን አንዳንድ ቀን እኔ ያወጣታለሁ ከትምህርት ቤት ማለት ነው። በቃ እቺ ልጅ ምናምን ነገር ቅሬታ እየቀረበ ነው፣ ከቻላችሁ ሌላ ትምህርት ቤት በደንብ ተከፍሎበት የሚማርበት ትምህርት ቤት አስገቧት ምናምን ማለት ጀመሩ። ምንድነው መናገር አትችልም። መናገር ስለማትችል ከልጆች ጋር መግባባት አልቻለችም። በሚጫወቱበት ሰዓት በቃ በጣም ተቸገረች። እነሱ ደግሞ በጣም ማለት ያገሏታል። እሷ ስብርቅ ብላ መጫወት ነው የምትፈልገው። ካገኘችው ሰው ጋር ልጥፍ የምትል አይነት ልጅ ናት። በጣም ነው ሰው የምትወደው። ግን ትምህርት ቤት ይሄ ነገር ለእሷ አደጋ ሆነባት። በቃ በጣም ትልቅ ችግር ሆነባት። ማንም ልጅ ነው አቅርቦ ማያወራት ማያቀርባት። በቃ ይቺ ልጅ መጣች ምናምን አይነት ነገር ትሰማለች። ደግሞ መናገር ነው ማትችለው። ሁሉም ነገር ደግሞ ስለምትሰማ በጣም ነው አይምሯ እየተጎዳ የነበረው እና መናገር ስለማትችል በጣም ነው የሚያሳስበኝ የእሷ ጉዳይ። በእርግጥ እኔ ምንም ማድረግ አልችልም። እኔ ስራ ሰርቼ ቤተሰቦቼ ማገዝ ያለብኝ ሰው ነኝ ምናምን። የተሻለ ትምህርት ቤት የተባለው ደረጃ በእርግጥ እሱ ነገርኩት ምናምን ለባለቤቷ። ግን መሆን አይችልም። ዞሮ አሁን ማድረግ አንችልም። በቻልኩት አቅም ሞክራለሁ፣ ግን አሁን ማድረግ አልችልም ነበር ያለኝ ባለቤቷ፣ አባትየው ማለት ነው። ከዛ በቃ እንደዛ ሆኖ በቃ ቀጠለች። እንደዛም ሆኖ ህይወቷ ቀጠለ። ትምህርት ቤት ትሄዳለች፣ ትመጣለች። በቃ መናገር ግን አትችልም። ሁሉን ነገር የምትፈልገው የሚያስፈልጋትን ነገር ያየችውን ነገር እንደዚህ በጥቆማ ምናምን ነው የምታሳይ እንጂ ከአንድ በታውጣ ይሄን ፈልጋለሁ ይሄ አምሮኛል ምናምን አትልም። ልብስና ጫማ በእኛ ምርጫ ነው የሚገዛላት። እና አባቷስ እንዴት ነው ከእሷ ጋር ያለው ግንኙነት? ማለት አባቷ እንዴት ነው? እንደ እናትዮ ይሆንላታል ማለት ይንከባከባታል፣ ያሳድጋታል? እንዴት ነው ያለውን ነገር? እስከ አባትዮ ጋር ያለው ነገር ከአባትዮ ጋር ያለው ነገር እኔ አሁን አንድም የመጣውበት ጉዳይ እሱ ቢሆንም ግን መጀመሪያውን ስነግርህ አባትየው በቃ በጣም የሚወዳት ልጁ ናት። እሷን በጣም ነው የምትወደው። እንደነገርኩም ለቤተሰቦቹ በጣም መልካም የሆነ ሰው ነበር። በጣም ነበር የሚንከባከበው። እናትየው እንኳን ስራ እንዳትሰራ አስቁሟት እንድታሳድግ አድርጓታል። በቃ እሷ ትደግ ምንም ስራ እንድትሰራ አልፈልግም ምናምን ብሎ ስራ አስቆሞ ቤት ያስቀራት ለልጁ ብሎ ነው። እና መልካም አባት ነው እንደዚህ ሊያደርግ የሚችለው አይደል? እና መልካም አባት ነው፣ ጥሩ ሰው ነው ብዬ ነኝ የማስበው። ከኔ ጋርም ያለን ግንኙነት እንደነገርኩ ውሎ ምናምን ብዙ ጊዜ ታይም ባይኖረንም ግን በቃ ጥሩ ሰው ነው። ሰላምታው ምናምን ከሰው ጋር ያለው ተግባቦት ጥሩ ሰው ነው። በተለይ ደግሞ እሷ ከሞተች በኋላ በጣም ተቀራርበናል። ሁሌ እኔ በጠዋት እነሱ ቤት መሄድ ይኖርብኛል ግዴታ፣ ወይ ደግሞ እኔ ጋር ካደረች ልጅቷ ሁሉን ነገር እቃዋን እኔ ጋር አምጥቼ ምናምን ዩኒፎርሟን አልብሼ ምግብ ሰርቼ ቋጥሬላት የሚሸኛት እሱ ነው። ስለዚህ በጣም ነበር የምንግባባው። ከዛ እሱ ያደርሳታል ወይ እኔ ያደርሳታለሁ። ከዛ እሱ ስራ ውሎ ይመጣል። ብዙ ጊዜ እኔ ስራ ቦታና ትምህርት ቤቷ ቅርብ ስለሆነ እኔ ነበርኩ መቀበላት በቻልኩት አቅም ማለት ነው ከትምህርት ቤት። እና በጣም ጥሩ አባት ነው። ከዛ በፊት በእርግጥ እናቷ ነበረች ሁሌ ቤት ውስጥ ሁሉ ነገር የምታደርግላት። ግን እናቷ ከሞተች በኋላ እናትም አባትም የሆናት አባት ነው። በጣም መልካም አባት ነው። ልብሷን አጥቦ ገላዋን አጥቦ
ሁሉ ነገር አንዳንድ ቀን እኔ ባልኖር ሰዓት ሁሌም ቢሆን በቻለው አቅም ምግቧን ቁርሷን ሰርቶ አብልቶ ምሳዋን ቋጥሮ ምናምን ያደርሳታል። እኔም ማደርገው ማግዘው በቃ እንዳይደክመው እንዳይሰለቸው እያልኩኝ ነው። እና በጣም ነው የሚንከባከባት። የማይገዛላት የልብስ አይነት የለም ምናምን እንዲከፋት አይፈልግም። በቃ እናቷ ስለሞተችባት በዛ ላይ የመጀመሪያ ልጁ ነች። አንድ ልጅ ነች እሷ እና እናቷም እሷን ወልዳ ነው እንግዲህ እሷ መሄደችው። ስለዚህ የእሷ ምትክ ነች። ከዚህ በኋላ ያግባም አያግባም ያለውን እቅድ እኔ ባላቅም ግን ለልጁ እናትም አባትም ይሆንላት በቃ በጣም መልካም የምትለው አባት አለ አይደለ? ሁሉን ነገሯን ልብሷን ቀይሮ ገላዋን አጥቦ እኔ እንዴት ወንድ ልጅ በዚህ ልክ በእርግጥ አንዳንድ አባቶች አሉ እኮ ግን አባት እንደዚህ ያደርጋል ብሎ ለማመን ያስቸግራል አንዳንድ ጊዜ። እኔ ግን በቃ ባይኔ አይቼዋለሁ፣ ያን ነገር ሲያደርግ ባይኔ አይቼዋለሁ። እና ታዲያ እንደዚህ አይነት ጥሩ አባት ከሆነ ስለ ልጅቷም ካንቺ ጋር ያለሽ ነገር ጥሩ ነው ማለት እኛ ጋር እና ታዲያ አሁን ወደኛ የመጣሽ ጉዳይ ማለትም በዋነኝነት አሁን እኛ ጋር የመጣሽበት ምክንያት ምንድነው? አሁን እንደዚህ አይነት አባት ከሆነ እንደዚህ አይነት ጥሩ አባት ከሆነ ለምን ወደኛ ልመጪ ቻልሽ? አሁን እኔም ግራ ገብቶኝ ወደ እናንተ የመጣሁት በቃ በዚህ ጉዳይ ነው። ስለ ግራ ገባኝ። እኔ በቃ በጣም እንዳልኩ የ8 ዓመት ልጅ ሆናለች። አሁን 8 ዓመቷ ነው እና የ8 ዓመት ልጅ አትመስልም ምናምን በቃ ከሳ ያለች ናት። ግን በቃ አሁን እኔ በጣም የቸገረኝ ግራ የገባኝ ለማመን የተቸገርኩት ምን እያደረገ እኔ እንደ ልጅ እንደሚንከባከባት ነው ማውቀው። ምን እያደረጋት ነው ምን ሆና ነው የሚለው ነገር የተቸገርኩት። በቃ አትናገርም። ልትነግረኝ የምትፈልገው ነገር አላት ግን መናገር አትችልም። በዛ ላይ ሰውነቷ ላይ ምናምን ይሄ ምንድነው የተቧጨረ ምናምን የደማ ምናምን ነገር ያለው እግሯ ላይ ምናምን። ከዛ ምን ሆነሽ ነው ስላት አንደበት የላትም ልትነግረኝ አትችልም። በሷ አንጀቴ ቁርጥ ይላል። እሱን ጠይቀዋለሁ። ትምህርት ቤት ስትጫወት ምናምን የሆነ ነገር ግጧት ይሆናላ ምናምን ነገር ማለት ጀመረ ማለት ነው። በቃ ተቀየረ። ስለ ሳየው ፊቱ ምናምን ሳይሆን በቃ ስለምጠይቀው ጥያቄ የሚሰጠኝ መልስ በጣም እንደተቀየረ ነው። ሌላ ጊዜ በስርዓት ቁጭ ብሎ ምናምን ማማዬ እንደዚህ አርጋ ምናምን በፍቅር አለ በፍቅር ነበር የሚነግረኝ። አሁን መቆጣት ጀመረ እኔ ስለሷ አስጠይቀው። በቃ እኔ ደግሞ ግራ ገባኝ። እኔ ትምህርት ቤት ወስጃት አውቃለሁ፣ አምጥቻት አውቃለሁ። ወስጃት አምጥቻት ማታ አስገብቻት ደህና ነበረች። ጠዋት ልሸኛት እንዳጋጣሚ ወይ እሱ ሲሸኛት ሳይ ግን ሰውነቷ ላይ ለውጥ ያለው በቃ እንዴ ፊቷ ተባጭሮ ምናምን ነገር አንገቷ እንደዚህ ታጭሩ ምናምን ነገር። ምን ሆነሽ ነው? መናገር አትችልም። እኔ ማወቅ አልቻልኩም። ስለዚህ በጽሁፍ ምናምን ነገር ከሷ ጋር ለማውራት ግንኙነት ለማድረግ አልሞከርሽም? ከሷ ጋር ለመግባባት እንዴ ማለት በእርግጥ ልክ ነው እሱ ነገር ግን እኔ ጭራሽ ነው ያላሰብኩት። አንድ በዛ ላይ ህጻን ልጅ ነች፣ ገና የ8 ዓመት ልጅ ነች። አላሰብኩትም በጽሁፍ ያን ያህልም የጠራ ምናምን እኔ እንጃ አላሰብኩትም። ግን አሁን እሱን ለማድረግም አሁን እኔ ጊዜ አጣሁ። ስለ ከልጅቷ ጋር እየተገናኘው አይደለም። በቃ በቻልኩት አቅም ቤት ለመግባት ለማየት ሁሉ ነገር ሞከርኩኝ። ልብሶቿን ቼክ አደረግኩኝ። እንግዲህ 8 ዓመት ልጅ ላይ እኔ የ8 ዓመት ልጅ ላይ ልብሷ ላይ ደም አገኘው። ደም ነው ያገኘሁት። እና ምን ሆና ነው? ወድቃ የሆነ አካሏ ተጎድቶ ደምታ ነው ወይስ ምን ሆና ነው? በቃ ስቶኪንግ ምናምን ታይቶች አሏት እና እሱ ላይ ምናምን ደም ሳገኝ ምንድነው ብዬ ጠይቃታለሁ፣ አሳያታለሁ። እሷም ልታሳየኝ ሁላ ትሞክራለች እኮ ግን መናገር አትችልም። እኔ እንዳልከው የጽሁፉን መግባባቱን አላሰብኩትም። እንዴ ስለምን ደም ነው የምታወሪው? ህጻን ልጅ ነች። ልጅ እኮ 8 ዓመቷ ነው ማለት። እኔም እኮ ጥያቄ የሆነብኝና ወደ እናንተ ያመጣኝ ጉዳይ ይሄ ነው። በቃ ምንድነው ይሄ ነገር? እኔ እየጠየቅኩት ነው። አሳይቼ ሁላ ይሄ ምንድነው ምን ሆና ነው ብያዋለሁ እኮና ከአባትየው ምን አይነት መልስ ነው የሚሰጠው ለዚህ ጥያቄ? እኔ ምን አውቃለሁ ትምህርት ቤት ምን ስትል ምናምን አለኝ። ከዛ በኋላ ደግሞ እንደገና ጭራሽ ትምህርት ቤት ሰበብ ሲሰጠኝ ቆይቶ ከትምህርት ቤት ጭራሽ አስቀራት። በቃ ዛሬ ትምህርት ቤት አትሄድም፣ ሰውነቷ ተኩሷል፣ ራሷን አሟታል ምናምን ትቆይ ምናምን ነገር እያለ ሰበብ የሚሰጠኝ ጀመር። ከዛ ገብቼ ሳያት በቃ ፊቷ ሁሉ ሉጥጥ ብሏል። በቃ የሆነ እኔ እንዴት ላስረዳህ፣ በጣም አሰቃቂ የሆነ ነገር ምን እየደረሰባት እንደሆነ ማወቅ አልቻልኩም በእርግጠኝነት። ግን ውስጤ የሚያስበው ነገር የከፋ ነገር ሳይፈጠን መድረስ ከቻልን ምናልባትም የምጠረጥረው ነገር እያደረጋት ከሆነ ሰውዬ አያት አለው ቼክ አረጋታለሁ እና ገብቼ ሳይ ምናምን በቃ እንዳልኩ በቃ ልብሷ ላይ በቃ አሁንም ደም አገኛለሁ። ከዛ በኋላ ደግሞ ነጫጭ ፈሳሾችን አገኛለሁ ሱሪዋ ላይ ምናምን ፓንቷ ላይ ምናምን። ከዛ በቃ እሱን ማግኘት አልቻልኩም። ከዛ በፊትም በጣም በተደጋጋሚ ጠይቄዋለሁ። የሚመልስበት መንገድና የሚመልስልኝ የሚያሳየኝ ፊት በቃ ሌላ ነው። ሰውዬው በቃ ተቀይሯል እኔ ላይ
ጭራሽም እኔ እንዳገኛትም አይፈልግም። በቃ ከዛ በኋላ እኔ ቤት ገብቼ እሷን እንዳገኛት እንዳወራት ምንም እንዳደርግላት አይፈልግም። በቃ ታያት ሁሉ ነገር እኔ እወጣለሁ፣ የኔ ልጅ ነች፣ እስከዛሬ ተቸግረሻል፣ ከዚህ በኋላ እንድትቸገር ያልፈልግም አይነት ምክንያት ነው የሰጠኝ ማለት ነው። እዛ ግቢ ውስጥ ያለሁት እኔ ነኝ፣ እዛ ግቢ ውስጥ ያለው እሱ ነው። እኔ ካልደረስኩለት እሱ ካልደረሰልኝ ምን እንሆናለን? ግቢው እንዳልኩ አልነገርኩህም፣ ነግሬውን አላውቅም። ግን አንድ ግቢ ውስጥ አከራዩ እዛ አይኖርም። ግን እኔ ተከራይ ነኝ፣ እሱም ተከራይ ነው፣ ተከራዮች ናቸው። እና እንደዛ ነው የምንኖረው እንዴ። ግን በቃ እሷ ማግኘት ከዛ በኋላ በቃ ለእኔ ህልም ነው የሆነው። እሷን በየቀኑ ሳላያት መዋልም አልችል ልጅ ማየት እሷን ተከለከልኩኝ። ጭራሽ በቃ ከለከለኝ፣ እሷን እንዳላያት ማለት ነው። ህፃኗን በቃ በር ዘግቶባት ምናምን ቆልፎባት ይሄዳል። ከዛ ውሎ ይመጣል ምናምን። እንዴትን ለምን ምናምን በፍጹም እንድታያት አልፈልግም። ደህና ናት፣ የሚያስፈልጋትን ነገር እኔ አድርጌላታለሁ። አንቺ ምን ሆነሽ ማነሽ? ምን በቃ ወደ እሷን የሚያቀርብሽ ነገር ምንም ነገር እንዳታደርጊ፣ በቻልሽው አቅም ጭራሽ ከዚህ ግቢ ለቀሽ ውጪ ነው ያለኝ ያለው ማለት ነው። ከዛ እኔ ማመን አቃተኝ፣ ጭራሽ የሚለኝን ነገር ማመን አቃተኝ። 1 2 እሺ ውሎ መጣ፣ ቆለፈባት፣ አገኛት። አባቷ ነው ቤት ውስጥ ገብቶ ሊያደርግላት የሚችለው ነገር ይኖራል፣ እኔ አላቅም። በፍጹም የተለየ ለእኔ ማላምነው ነገር ቢሆንም እሺ ይሁን ብዬ ተቀበልኩኝ። ከዛ ጭራሽ ቆልፎባት ሄዶ እንደገና ውሎ አድሮ ምናምን ነገር ይመጣል። ፊልድ ይወጣል በእርግጥ በተደጋጋሚ። ግን አሁን ፊልድ ወጥቶ ነው ወይስ የት ሄዶ ነው የሚለው ነገር እኔ ማወቅ አልችልም። ሌላ ጊዜ ፊልድ ሲወጣ እኔ ለ2 ቀንም ለ1 ቀንም ላድር እችላለሁ ብሎ ነግሮኝ ምናምን ነው ወጥቶ የሚመጣው። አሁን ጭራሽ ወጥቶ አድሮ ምናምን ነገር ይመጣል። ግን እሷ በር እንደተቆለፈባት ነች። እች ልጅ ምን ትብላ ትሙት እኔ የማውቀው ነገር የለም። በቃ በጣም ተጨነኩኝ እኔ በዚህ ማለት አስበኸዋል። በዛ እንደ ልጄ ያሳደግኳት ልጅ ናት። ማቃት ከልጅነቷ ጀምሮ ልጅ ነች። እኔ እንደነገርኩ እኔ መውለድ ባልችልም ልጅ ባይኖረኝም ግን በእድሜ የምበልጣቸዋለሁ። የልጅ ፍላጎትም አለኝ፣ ጉጉቱም አለ። ግን በቃ እኔ እንዴት ልቻለሁ ይህን ነገር? እኔ እሷን ሳላይ ውዬ መዋሉ እንዴት ልቻለሁ? ከዛ በላይ እሷን ሳላያት ልዋል። ግን ምንድነው የደረሰባት እች ልጅ? ምንድነው የሆነችው? ማወቅ ፈልጋለሁ፣ መረዳት ፈልጋለሁ። ምን እየሆነች እንዳለች፣ ምን በልታ እንዳደረች። 2 ቀን 3 ቀን ዘግቶባት ሲያድር በህይወት አለች የለች የሚለው ነገር ያስጨንቀኛል፣ ያሳስበኛል። ምንድነው ማድረግ ያለብኝ እኔ? አሁን እኔ በጣም ግራ ገብቶኛል። ምን ማድረግ እንደምትችሉ ነው እናንተ አላውቅም። ግን እኔ በቃ ከዚህ በላይ አልችልም። በቃ ተረጋጊ። እንደነገርሽን እንግዲህ አሁን እኔ እንጃ አሁን ለማመን ራሱ የሚከብድ ነገር ነው። እንዴት ልጅ አባት ላይ እንደዚህ አይነት ጥቃት ያደርሳል ብሎ ማሰብ ማለት አይታሰብም። እንደዚህ አይነት ነገሮች ማለትም እንዴት አባት የገዛ ልጁ ላይ እንደዚህ አይነት ነገር ያደርጋል? አባቷ እንዴት ነው እንደዚህ ያደረገ ያለው? እኔ ለማመን ተቸግሬያለሁ። እኔ ማድረገው ነገር በጣም ነው ግራ የገባኝ። ምን ላድርግሽ? እኔ በመሀል ቤት እኔ በሩም ሰብሬ ለመግባቱ ራሱ አሰብኩኝ። በቃ ግን በጣም ነው ፊቱ የሚቀየረው። የሆነ ነገር አንስቶ ሊመታኛል ራሱ ይመስለኛል። እኔ ላናግረው ስል ማለት ሞክሮብሽ ያውቃል ወደ ዱላ ምናምን አንቺ ላይ ለመምታት? በቃ አይመለከትሽም። የሚጮህ በጣም ነው አግሬሲቭ የሚሆነው። በቃ እኔን ሲያናገረኝ በቃ አይመለከትሽም፣ ከዚህ ግቢ ከቻልሽ ውልቅ በይ ምናምን አይነት ነገር ዛቻ ይዝትብኝ ጀመረ። እኔ እሺ ምን ላድርግሽ? አሁን እች ልጅሽ ማን ይድረስላት? እኔ በጣም ነው እየተሰቃየው ያለሁት። እኔ ሰላም የለኝም። እንቅልፍ ተኝቼ አላድርም። እች ልጅ ምን እየሆነች እንዳለች አላውቅም። በቃ ተኝታለች። ምን ታደርጊ ፈልገሽ ነው? አይመለከትሽም ይለኛል፣ ይጮህብኛል። እሺ እኔ ምን ላድርግሽ? አሁን ማን ይድረስላት? ማን አለ ይበላት? እኔ በጣም የወዳት አባቷ ነው ብዬ ነው የማስበው። ግን የምነግሪኝ ነገር አሁን ለማመን የሚከብድ ነገር ነው። ማለትም እንደዚህ ሰው ልጁ ላይ ማለት የገዛ አባቷ ልጁ ላይ እንደዚህ አይነት ነገር ያደርጋል ተብሎ አይታሰብም። እንደገና ለማመን የሚከብድ ነገር ነው ማለት እንደዚህ አይነት ነገር ላይ አንቺ እርግጠኛ ነሽ? ማለት እንደዚህ አይነት ብዙ ሰዎች ወደኛ ይመጣሉ በእንደዚህ አይነት እንትኖች ነው። ግቢ ውስጥ እኮ ነው የምኖረው። ከኔና ከነሱ ውጭ እዛ ግቢ ውስጥ የሚኖር ሰው የለም። እንዴት ነው እርግጠኛ ማለት ነው? በቃ ይህ ነገር በቃ እኔ አይምሮ እያሰበ ያለው ነገር በቃ ሌላ ነገር ነው። እኔ ልጅቷ የት አድርጓት ነው? ምን ሆና ነው? ቤት ውስጥ አለች ወይ የለች የሚለውን ራሱ እኔ ግራ እየገባኝ ነው። አሁን እዛ ላይ እያየኋቸው የነበሩ ነገሮች በቃ እኔ ደፍሯት ነው ብዬ ነው የማስበው። አባቷ ነው ደፍሯት ነው አይደለም የሚለው ከኔ ጋር ራሱ ለማመን ትግል ነው የሆነብኝ። የማየው ነገር ግን ግዴታ የሚያስገድደኝ በቃ እየደፈራት እንደሆነ ነው። ምክንያቱም እኔ ምን ላድርግሽ? አባቷ ነው የሚወዳት አባቷ ነው። ግን ምን ብዬ ልመን? እሺ እየደፈራት ካልሆነ እንዳያት ካልፈለገ እንደዚህ አይነት አደጋ ደርሶባት ካየሁኝ እኔ ከዛ በፊት ምንድን ነው መጠጠር ያለብኝ እኔ ከዚህ የተለየ ነገር? እሺ አሁን ማን ነው የሚደርስላት? ምን እናድርግ የሚለው ነገር በጣም ስላስጨነቀኝ ነው እኔ እናንተ ጋር የመጣሁት። ለማመን የሚከብዱ ነገሮች ናቸው አሁን የምነግሪን ነገሮች። እንግዲህ ውድ ተመልካቾች እየሰማን ያለነው ነገር ትንሽ ለጆሮ የሚከብድ እንኳን ለመረዳትና ለጆሮ እንኳን ለመስማት የሚከብድ ነገሮች ነው እየሰማን ያለነው። እኔ ለማመን ከብዶኛል። እኔ ማመን አልቻልኩም። እኔ ምን ሆና ነው የሚለው ነገር በጣም አስጨንቆኛል።
እኔ ምን ማድረግ እንዳለብኝ ራሱን ያላቀ ማለት ለማመን የሚከብዱ ነገሮች ናቸው። እንዴት የገዛ ልጁ ላይ እንደዚህ አይነት 8 ዓመት ልጅ ነች እኮ የ8 ዓመት ልጅ ነች። ምን ሆና ነው? እሺ ምንድን ነው የሆነችው? መናገር አትችልም። ሌላ ህመም ይከብዳል ለማመንም። አሁን እኔም አንቺም ግራ እያጋባሽ ነው። ምክንያቱም እንዴት የገዛ ልጁ ላይ አባት እንደዚህ ያደርጋል ብሎ ማሰብ ይከብዳል ለራስ ራሱ። እንዴት ነው? እኔም እኮ ከራሴ ጋር ረጅም ጊዜ ታግዬ በቃ መሆን አለበት መናገር አለብኝ ብዬ ነው እናንተ ጋር የመጣሁት። ለማመን ከብዶኛል፣ ግን ምንም ማድረግ አልችልም። ግዴታ ይህን ነገር እናንተ ማጣራት አለባችሁ። እዛ ሁኜ ለዛ መድረስ አልቻልኩም። እንግዲህ ውድ ተመልካቾች እየሰማን ያለው ነገር ትንሽ ለማመን ይከብዳል በጣም። እንደዚህ አይነት ነገሮች ማለት አይፈጠራሉ ተብሎ የሚታሰቡ ነገሮች አይደሉም። ምክንያቱም ይህ ሰውዬ እሷ እንዳለችን ከሆነ እያደረገ ያለው የገዛ ልጁ ላይ ነው እንደዚህ አይነት ነገር ፈጸመ እያለችን ያለችው እና ትንሽኛም ለማመንም ለመስማትም እየከበደኝ ነው። አሁን እዚህ ጋር እኔ ግዴታ ስለሆነብኝ ነው ቁጭ ያልኩትም እና ይህን ነገር እስኪ ማለት እሷ እንዳለችን ከሆነ እውነት ከሆነ ይሄ ነገር በጣም ትልቅና ትውልድ ገዳይ የሆነ ነገር ነው እየተደረገ ያለው እና ይህንን ነገር እሷ እንዳለችን እውነት ሆኖ ካገኘ ነው ይህን ሰው እኔ እንጃ ምን ብዬ ራሱ ላየው እንደምችል ራሱ በጣም እኔ ይከብደኛል ለራሴ ለማሰብ እንኳን እና እስኪ አሁን እሷ ያለችን ነገሮች አሉ። እስኪ እኛ ሄደንም ቤቱንም እሷን እስኪ ተጠቁመንና እስኪ ቤቱን እሷ ተጠቁመንና ወደ ቤቱ መርታን ከሰውየው ጋር ደግሞ እስኪ መጠየቅ ያሉብንና እሷ ያለችን ነገሮችን ደግሞ በእኛ በራሳችን በስራ ሂደታችን ከክሩ አባላት ጋር በመሆን አንድ ላይ ለማጣራት ያሉትን ነገሮች ለማየትም ለመመርመርም እንሞክራለን። እንግዲህ አንቺ ይኖራላ ቤት እርግጠኛ ነች ማለት አሁን ብንሄድ እናገኘዋለን? እኔ አላየሁትም ከነጋ። በእርግጥ ግን ፊልድ ካልወጣው የሆነ ቦታ ቆልፎባት እንደተለመደው ሄዶ ካልሆነ ቤት ውስጥ ነው ቆልፎ ሊቀመጥ የሚችለው። ቤቱ ነው ቤቱን ከፍቶ አይቀመጥም፣ ግን ይኖራል። እስኪ ማለት እንሂድና ቦታው ላይ እንሂድና ቤቱን አሳየንና ከሌለም መምጣቱ አይቀርም ቤት አይደለ? እዛ ቁጭ ብለን ጠብቀንም ቢሆን እንትን የምናጣራበትን ነገር እንትን እንላለን። እስኪ ማለት ከቤቱ የትም አይሄድም መምጣቱ አይቀርም። ቢቆይም ባይቆይም ይመጣል። እሱ አድሮ ሙሉም ይመጣል እኮ ከፍቶ ይገባል። ግን ከገባ በኋላ ቤቱን ይዘጋል። ብዙ ጊዜ እንደ በፊት ድሮ እሷም እያለች ሳትኖርም እሷ ከሞተች በኋላ የሚከፍት ይሆን ነበረ። ግን አሁን ዘግቶ ነው የሚቀመጠው። በቃ ማንም ሰው እንዲመጣም እንዲያገኘው አይፈልግም። ዘግቶ ነው የሚቀመጠው። እሱ ግን እናንተ ሰው ስላላችሁ አንኳኩታችሁ ምናምን መጠየቅ ትችላላችሁ። እኔ ቤቱን አሳያችኋለሁ። በቃ ችግር የለውም። እስኪ አብረን እንሄዳለን። ቤቱን ታሳይናለሽ። እንግዲህ ወደ ተመልካቾቻችን እንግዲህ እሷ ቦታውን ጠቁማችኋለሁ አሳያችኋለሁ ስላለችን ወደዛ ቦታ የምንሄድ ይሆናል። እስከዛ ድረስ እንግዲህ አብራችሁን ቆዩ። እንደተነገርኳችሁ ይሄ ነገር ትውልድ ገዳይና ብዙ ሰው አይቶ ይህንን ነገር መማሪያ መሆን ያለበት ነገር ነው እውነት ከሆነ ይህ ነገር እና ይህን ቪዲዮ እንግዲህ እስከ መጨረሻው ተከታትላችሁ የዚህን ነገር መጨረሻ አብራችሁን እንድታዩ በአክብሮት እንጋብዛችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቤቱ ይሄ ነው ይሄ ነው እና አንኳኩና ከሌለ እንግዲህ ወይ ውጭ ምናምን እንጠብቀዋለን። አንኳኳና ካለ የሚከፍትልህ ይመስለኛል። እያንኳኳ መቼም ዝም የሚል አይነት ሰው ነው ብዬ አላስብም። ግን ከሌለ ግን ይመስለኛል አሁን ከስራ የሚመጣበት ሰዓትም ነው በብዛት። ግን ምናልባት እኔ ጠዋት ስላላየሁት ቤት ውስጥ ካለ አንኳኩተ ቼክ አድርግ። ውስጥ ካለ ቼክ እናድርግና እናንኳኳና አይ ማንም የለም። እስካሁን የከፈተ ሰው የለም። አይከፈትም ወይ ማለት ቤት ማይኖርበት ሰዓት አለ ወይ? ልጅቷ መክፈታችንም ቆልፎ ነው የሚሄደው ከደች። እኔ ምን አውቃለሁ ውስጥ ምን አድርጓት እንደሄደ አላውቅም እንጂ ልትከፍት ነበር በፊት። የለም እንግዲህ አይከፍትም። ብዙ ጊዜ አኳኳኝ ይሰማ ነበር ቤት ውስጥ ቢኖር ማን ዝም ይላል ብዬ አላስብም። በእርግጥ በሩ የተንኳኳ ምን መጣብኝ ማለት አይቀርም። ግን ወይ ምናልባት የሚመጣበት ሰዓት ስለሆነ ወደ ውጭ ምናምን ጠብቀው ወይ እስኪ ወይ ቁጭ ብለን ጠብቀው እስኪ ወይ ወደዛ ጋር እንሂድና አረፈ ብለን ጠብቀው እስኪ ወይ በዚህኛው ጋር እንሂድ በመጣንበት እንሂድና በር ጋር ምን ጠብቀው ይሻል። በቃ እሺ እንሂድ። እንግዲህ ተመልካቾቻችን እንግዲህ እዚህ ጋር ከ40 ደቂቃ በላይ ቆመን እየጠበቅነው ነው። እንግዲህ ይመጣል የተባለበት መንገድ በዚህኛው ጋር ነው። እንግዲህ ካሜራ አስተካክለን በድብቅ እየጠበቅነው ነው። እስካሁን እንግዲህ የመጣ ምንም አዲስ ነገር የለም። እዚህ ጋር 1 ሰዓት ሊሆን ነው ቁጭ ብለን እየጠበቅነው ነው እሱን
እስኪ እኛ እንግዲህ ተስፋ እንቆርጥም እስከሚመጣበት ሰዓት ድረስ ቢመሽም ቢነጋም እዚህ ቁጭ ብለን እንጠብቀዋለን። እስከዛ እንግዲህ ምን ማድረግ እንዳለበት ራሱ ግራ ገብቶናል። እሳትየዋ የጠበቀችን ቦታ በዚህኛው ጋር ይመጣል ያለው ሌላ መንገድ ደግሞ በአካባቢው ላይ የለም። አንድ መግቢያ ነው ያለው በቤቱ ጋር የሚያስገባው ወደ ቤቱ የሚወስደው መንገድ ይሄ ብቻ ነው ያለውና እስካሁን ምንም መንገድ የለንም። እዚህ ሰዓት በጣም ብዙ ሰዓት ቁጭ ብለናል። ምንም ነገር የለም እስካሁን ተመልካቾቻችን። ብዙ ሰዓት ሆኗል ተመልካቾቻችን። ነገር ግን እዚህ ነገር ላይ ተስፋ መቁረጥ የሚባል ነገር የለም። ምክንያቱም ይሄ ነገር ትውልድ ገዳይና አንገብጋቢ የሆነ መፍትሄ የሚያስፈልገው ጉዳይ ነውና እንደነገረችን ከሆነ ይሄ ነገር እውነት ሆኖ ካገኘ ነው በጣም ትውልድ ገዳይና ሀገርን በቃ ማጥፋት ደረጃ የሚደርስ ነገር ነው። ምክንያቱም ልጅ ላይ እንደዚህ አይነት ጥቃቶች በጣም በተለይ በሴቶች ላይ እንደዚህ አይነት ጥቃቶችን መከላከል ያለብን ሰዓት አሁን ነውና ከዚሁ ካልጀመርን ምንም ምን ማለት የምናስቆመው ነገር አይኖርም። ተመልካቾቻችን አብራችሁን እስኪ እናንተ የምታግዙን ነገር ካለ የምታውቁት ነገር ካለ ስለዚህ ነገር በአቅራቢያ ያላችሁ ሰዎች የምታዩ ካላችሁ እስኪ እናንተም የራሳችሁን ጥቆማ ስጡን። እንግዲህ እኛ ተስፋ አንቆርጥም እስከ መጨረሻው ታግለን መፍትሄ ለመስጠት ለዚህ ነገር ተስፋ የምንቆርጥበት ምንም አይነት ምክንያት የለም። ምክንያቱም እኛ ጉዳዩን ጀምረናል መጨረሻው ላይ ሳንደርስ የምናቆምበት ምክንያት ምንም ነገር የለም። እንግዲህ ተመልካቾቻችን እዚህ ጋር አንድ 20 ደቂቃ ካወራን በኋላ እንደገና የሆነ የሚመጣ ሰው ወደዚህ አይተናል። እስኪ ያው ሴትዮዋ የሰጠችን ምልክቶች እያየንበት ነው ሰውየው ላይ እሱ ነው በእርግጠኝነት እንግዲህ እሷ እንደነገረችን ከሆነ እሱ ነው እዚህ ጋር አሁን የምናየው ሰውዬ እሱ ነው ወደኛ እየመጣ ነው። በረጅም ጥበቃ በኋላ ወደኛ እየመጣ አግኝተነዋል። እንግዲህ በመንገድ ላይ ነው እየመጣ ነው ወደዚህ። እስኪ ሄደን እስኪ እሱን ለማናገር እንሞክራለን። እስኪ ተከተሉ። እሺ ወንድሜ ሰላም ነህ? ሰላም ነው አለ ስም ማን ነው? ምን አታውቅ እንችላለን? አይ ለጥያቄ ፈልገን ለአንዳንድ ጥያቄዎች። ዮሐንስ ይባላል። ዮሐንስ ኦኬ። ዮሐንስ እኮ ራሱ ነው። ኖ በቃ ለጥያቄ ምን የሚያስሮጥ ነገር አለ? ልዘርፉኝ ነው ወይ? በተረፈ ምነው የሚያስሮጥህ? ማናችሁ? ምንድነው ካሜራው? ምንድነው የሚያስሮጥህ እኮ? ማናችሁ እናንተ? ያረከው ነገር አለ እንዴ? ምን የሰራው ነገር አለ? ምነው የሚያስደብቅ እኮ? ምንድነው እናንተ እንዴ? ለጥያቄ ተፈልገ ነው ተባልካለ።